ኦክቶበር ስለ አይምሮ ጤና በደንብ የሚወሳበት ወር ነውና እኔም ደግሞ እንግዲህ እንደ ስነ ልቦና ባለሙያነቴ አይምሮ ጤና ላይ እንድታተኩሩ ላስታውሳችሁ ነው የመጣሁት። አሁን ስለ አይምሮ ጤና እንግዲህ ብዙ ነገር ማለት እንችላለን፣ ግን ትንሽ ያለን ሰዓት ያው አጭር ስለሆነ በዚህች ቪዲዮ አንዳንድ ነገሮችን እስቲ ላካፍላችሁ። አይምሮ ጤና መታወክ ማለት ልክ ማንኛውም ሰውነታችን ውስጥ እንዳለ ጨጓራችን፣ እግራችን እንደሚያመን ሁሉ የአይምሮ ጤናችንም ሊታወክ ይችላል ማለት ነው። ስለዚህ የሚታከም ነገር ነው። ቶሎ ደርሰንበት በጊዜ ከታከምነው ደግሞ ውጤቱ በጣም የተሻለ ይሆናል ማለት ነው። ጊዜ ማይወስድ ይሆናል። ቶሎ ፈጣን የሆነ ምላሽ የምናገኝበት ይሆናል። ግን ደግሞ ጊዜ በወሰደ ቁጥር ደግሞ ሕክምናው ትንሽ ጊዜ የሚፈልግ ይሆናል ማለት ነው። ስለዚህ ይህንን በማስተዋል ያለንበትን ሁኔታ በደንብ በመረዳት ምን ደረጃ ላይ ነኝ ያለሁት ብሎ በደንብ በማወቅ ራስን በመመርመር ወደ ውስጣችንን በማዳመጥ ምን ስሜት ላይ እንዳለን አውቀን እርዳታ የሚያስፈልገንም ከሆነ ወደ ተገቢው ቦታ ወደ ባለሙያ ቀርቦ መነጋገሩ በጣም አስፈላጊ ነው ማለት ነው። ስለዚህ ወደ እርዳታ መሄድ ስንፍና አይደለም፣ መሸነፍ አይደለም፣ ብልህነት ነው። ስለዚህ ይህንን ተረድተን ሁላችንም ቢሆን ያለንበትን ሁኔታ አውቀን አጠገባችንም ስላሉት ሰዎች በደንብ አስተውለን ለነሱ የሚያስፈልጋቸውን እገዛ እኛም ደግሞ የሚያስፈልገንን ሁኔታ በደንብ አይተን ተገቢውን የሆነ እገዛ እንድናገኝ እድሉን ለራሳችንም ለሰዎችም ማመቻቸት ይኖርብናል ማለት ነው። ከአይምሮ ጤና በላይ ጤና የለም። ስለዚህ ቅድሚያ ልንሰጠው ይገባል አይምሮ ጤናችንን። መልካም ጊዜ ይሁንላችሁ። እኔ በአምላክ ነኝ፣ የስነ ልቦና ባለሙያ። ላይክ፣ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ። ቻው።